ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የዛሬ ይሄን ግዙ ላላችሁ አይደለም የመጣሁት። ፎሎ አድርጉኝ። በአመት ውስጥ እንግዲህ ቲክቶክ ላይ ብዙ ነገር አትርፌያለሁ። አንደኛ ሰው ነው ያተረፍኩት፣ መካሪ በቃ አይዶን የሚያበረታታ የኔ ባህሪ ትንሽ ችኩል ነኝ እና የማስተዋል ይጎለኛል። እውነት ለመናገር እምነቴ ጠንካራ ነው እንጂ እና ቤተሰቦቼ ጠይቁ ይሰጣችኋል። አትፍሩ። ማርያምን በቃ በእምነታችሁ ላይ እንትን አትበሉ። ሰው ሊጎዳችሁ ይችላል። ያ ሰው ለምን ጎዳኝ ብላችሁ አትጸጸቱ። እናንተ ብቻ አትጉዱ ሰውን እንጂ እኔ ከሌ በለጠኝ፣ ከሌ እንዲሆነ፣ ከሌ እዚህ ደረሰ። በፍጹም ፊቴ እንደዛ የተጎሳቆለው ሰው ስለጎዳኝ ሳይሆን ውስጤ ልጄ አሞብኝ ነበረ። ላይክ ትንሽ ይታመማሉ ልጆች እና እሱ በጣም ያስጨንቃል። የልጅ ነገር በልጃችሁ አይምጣ እና አንድ እህቴ ዛሬ ስታለቅስ አይቻት ነው እና አሳዘነችኝ። አረብ ሀገርና ስራ በዝቶባት ነው፣ ረመዳን ሊሆን ይችላል። ያለቀሰች ነው እና ማልቀስ ጥሩ ነው። ላይክ ፊሊንጋችሁን ኢሞሽናሊ ማውጣት ጥሩ ነው። ላይክ ጥሩ ስሜት ይሰማችኋል ቆይቶ። አንደኛ ያመቃችሁ የያዛችሁት ኃይል ይወጣል። መሳቅም ጥሩ ነው። ዮጋ ሜዳ ላይ ቁጭ ብለው ላይክ ለ20 ሰከንድ ለ30 ሰከንድ የሚስቁ ህንዶችን አውቃለሁ እና ረጅም እድሜ ነው የሚኖሩት። እምነታቸው ሊሆን ይችላል እና እንኳን ለፋሲካ ጾም ደግሞ በሰላም አደረሳችሁ። ረመዳንም እንዲሁም ቤተሰቦቼ፣ የምትከታተሉኝ ወገኖቼ፣ የምታበረታቱኝ እኔ ለውጥ አምጥቼበታለሁ። በቲክቶክ የምቀባባው ነገር አይደለም፣ የምትቀባቢው ነገር ነው ፊትሽን የሚያበላሸው። እንቅልፍ አለመተኛት፣ ስለ ልጄ ሳስብ ትንሽ ስትረስ ሆን ነው ያ ነገር የሚመጣብኝ እና እንደነገርኳችሁ ሁለተኛ ልጄንም ላይክ ሚስከሬጅ አድርጎኛል። ውርጃ ነው የሚባል ውርጃ ነበረ እና የሆርሞን መዛባትም ይመስለኛል እና በጣም ስትራግል አድርጌያለሁኝ እና ልጄ ላይ ደግሞ በቃ ሞር እሱን እንዲናገር ለማብቃት ልጆች ብዙ ጥሩ ኢንቫይሮንመንት ይፈልጋሉ። ለልጄ ብዬ ትምህርት ቤት ገብቼ ሰርቲፋይድ ሆኛለሁ። አመሰግናለሁ። ላይሰንሱ በእጄ እስከሚገባ ነው፣ አሳያችኋለሁኝ። ለልጄ ብዬ ነው የተማርኩት። ፕላኔን አቋርጬ ትራንስፈር ማድረግ ፈልጋለሁ ዩኒቨርሲቲ፣ ግን ያቀድኩት ነገር ስለተበላሸብኝ ስላልሆነልኝ ልጅም በመሀል የሆነ ስለመጣ ያቅታችኋል። አሁን እዚህ ላይ መለፍለፎ አያስፈልግም። እግዚአብሔር ያግዛል። እግዚአብሔር ሀሳብ ያሳካል። ካሰባችሁት ግን ታደርጉታላችሁ። ሁሉም ነገር የሚያቅታችሁ ነገር የለም። ዋናው ጤና ነው። ጤና ሁኑ። ኩላሊታችሁ፣ ሰውነታችሁ ለሌላ ጤና አትቸገሩ። አእምሯችሁ ደህና ይሁን እንጂ ሁሉን ነገር ማድረግ ይቻላል። እኔ አባ ገብረ ኪዳን ሰው ምከረኝ ሳትለው አትንከሩ፣ ምከረኝ ሳይላችሁ ምክር አትስጡ ስላሉ የእሳቸውን በመስማት ላይክ ምክሬን መለገስ ተው እንጂ እኔ በምክሬ ነው የምታውቁኝ፣ በፊት በመሸጥ አይደለም። አሁን ደግሞ እናንተ ስራ እንድሰራ ገፋፋችሁኝ። ትሰሪያለሽ እንደዚህ የልጅና ስትሆኝ ብቻሽን ስትሆኝ ለልጅሽም ለአንቺም ጥሩ ነው። እዚህ ቲክቶክ ላይ አንቺ ጎበዝ ነሽ ትሰሪያለሽ ስላላችሁኝ እሺ ብዬ መጣሁኝ። ወደ 400,000 300,000 ብዙ ስልኮች መጥተውልኝ ነበር አብረን እንስራ ምናምን የሚሉ ግን እኔ ምንም አይዲያው ስላልነበረኝ እዚህ የቲክቶክ እንደዚህ ሰርቶ ቲክቶክ ላይ ዩቲዩብ ነበረኝ በፊት እና በልጅም ሀሳብ ስለተዋጥሁኝ አልመለስኩላችሁም። በዛ ላይ ይቅርታ ጠይቃለሁኝ። ግን ቲክቶክ ላይ እኔ ኢንቨስት የሚያደርጉኝን የሚሰጡኝን መልሼ ኢንቨስት እያደረኩ እየገዛሁ ነው የምሸጥበት። ብዙም ትርፍ ባይኖረው ግን ትርፌ ግን ከሚሊዮን በላይ ነው። አሁን እዚህ ማልነግራችሁ ትርፍ አግኝቻለሁ። በቃ በሚሊዮን በገንዘብ አይተመንም። የእናንተ ፍቅርስ በገንዘብ ይተመናል? አይተመንም እውነት ለመናገር እና በጣም ነው ወዳችሁ። እኔ የሰው ክፋት ሰው ለምን አለፈለት ብዬ ክፋት የለብኝም። ሰው ሲያልፍለት ደስ ነው የሚለኝ። ለምን እኔ ሊገል የመጣ አይሆንም። አይ ዶንት ኬር። እኔ ስለዛ ሰው ማሰብም ክፋቱንም እንዲወድቅም ምኞት የለብኝ። ይሄ የኔ እግዚአብሔር የሰጠኝ ጸጋ ነው። ከተሻሻለ ምሰየው፣ ሰላም ሆኖ ካናገረኝ ምሰየው እና እኔ በዚህ አጋጣሚ ይቅርታ የምጠይቃችሁ ሰዎች አላችሁ። እናንተ ሳታስቡት እኔ ነገር ሰንጥቄ ሳይገባኝ ከመቸኮሌ አንዳንዴ የራሴ ሀሳብ ውስጥ ሲሆን ያስቀየምኳችሁ ጓደኛዬ የራሱ በጣም ይቅርታ አልሻለሁ። ነጽዬ ታየዋለሽ መቼም ቲክቶክ ላይ ያይሻለሁ፣ ፊትሽ ነው ምናምን ብለሻል። ባንገናኝም በጣም ይቅርታ አድርጌልኝ። አስቀይሜሻለሁ። ያው የሰው ልጅ ያስቀይማል ሰውን። ምላሳችን ከባድ ነው። ምላስ ሰውን ይሰብራል ይባላል እና እውነት ነው። አንዳንዴ የሴቶች ሆርሞን ይቀየራል። ስንወልድ ኖርማል ሆርሞን አይኖረንም።
የድሮ አስተሳሰብ አይኖረንም፣ ይደክመናል። ስፔሻሊ እንደኔ የሚያረሳችሁ ከሌለ እኔ ብቻዬን ወልጄ የተነሳሁት እውነት ለመናገር ስፖንሰሪ እንቁጢ መጣ ነበረ ከመውለዴ በፊት ከልጇ ጋር ሁሉን ነገር አስተካክላልኝ የሄደችው። እዚህም አካባቢ ያለው ዘመዶች እህቶች ጠይቀውኛል፣ በስልክም ጠይቀውኛል፣ ገንዘብ ድጋፍ አድርገውልኛል። የሰጡኝ አበደሩኝ ገንዘብም አለ፣ ብድር አለብኝ። አሁን የምከፍለው ገና ብዙ ብድር አለብኝ። መስራት አቅቶኝ አይደለም፣ ልጄ ስላለ መስራት አልቻልኩም እንጂ አሜሪካን ሀገር የሚለቀስበት ሀገርም አይደለም፣ ብር አጣሁ የሚባልበትም ሀገር አይደለም። እውነት ለመናገር ጥንቅቅ ብለን ከሰራን ማግኘት የምንችልበት ሀገር ነው። ውሸቴን ከሆነ ኮሜንት ላይ ጻፉልኝ። አሜሪካን ሀገር ምንም ቋንቋም ባይኖራችሁም ለምን ስታክ መስራት ይቻላል፣ ልብስ ማጠፍ ይቻላል፣ ልጅ መያዝ ይቻላል፣ ቤት ማጽዳት ይቻላል። ቋንቋ የማይጠይቁ ስራዎች ብዙ አሉ። እኛ ክሬቲቭ ከሆነ ላይ ከጠነከርን እና አሜሪካን ሀገር ብዙ የስራ ኦፖርቹኒቲ አለ። እኔ ኢትዮጵያም ለነገሩ በስራ ስላደኩ ምንም አይመስለኝም፣ ጠንካራ ነኝ። እኔ ለራሴ ቫሊዩ ለመስጠት አይሆንብኝ እንጂ ምንም ቢመጣ ወደ እግዚአብሔር ነው የምጠጋው። እና ይኸው በእናንተ ላይ ግላስ ስኪን ሲባል ነው አሁን እኔ ጋር እየመጣ ነው። እንግዲህ ግላስ ስኪን ለማሳየት አይደለም፣ ግን እኔ ደስተኛ ነኝ በህይወቴ አሁን እግዚአብሔር ይመስገን፣ ደስ ብሎኛል። እግዚአብሔር እንግዲህ በዚህ ጾም ያሳየኝ ይሄ ልጄም ድኖልኛል፣ ተሽሎታል። የኔ ጎረምሳ ኩያዬ ሊሆን ምንም አልቀረውን አጭር ነኝ ታውቃላችሁ። እና እኔ አሁን ደስተኛ ነኝ፣ በጣም ደስተኛ ነኝ። እና እናንተም እግዚአብሔር በዚህ ጾም ጸጋውን ያብዛላችሁ። ተስፋ አትቁረጡ። ፈተና እንፈተናለን። የእኛ የክርስቲያን ዋጋ በሰማይ ነው፣ የክርስቲያን ዋጋ በሰማይ ነው፣ የክርስቲያን ዋጋ በሰማይ ነው ነው እንዲህ የምንኖረው ሳውን አበባ መስለን፣ ይሄ ራሱ እግዚአብሔር የሰጠን ጸጋ ነው። በሰማይ ደግሞ በምንስራው ስራ ነው የሚሰጠን። እና ወደ እግዚአብሔር እንቅረብ፣ በእምነታችን እንጠንክር። አረብ ሀገር ያላችሁ እህቶችም አይዟችሁ፣ ጤነኛ ከሆናችሁ አትድከሙ። ያ የድካማችሁ ዋጋ ይከፈላችኋል። ስፔሻሊ ጉልበታችሁ ሲደክም፣ ጉልበት ሲደክም ነው የሰው ልጅ እንትን የሚለው። እና አበዛሁባችሁ፣ ይቅርታ። እወዳችኋለሁኝ። መልካም የጾም ጊዜ ረመዳን እንዲሁም የፋሲካ ይሆንልን። ደህና ዋሉ። አመሰግናለሁ። ወዳችኋለሁ። ባይ ባይ። ፎሎ አርጉኝ ፕሊዝ። አይ ኒድ ዩ ጋይስ ፎሎ አርጉኝ። ፎሎወር ፈልጋለሁ። እንዴ እንደ መሀል 13400 ብቻ ቀረኩ። እንዴ ከፍ አርጉት እንጂ እናንተ አይደላችሁ እንደ 13000 ያደረሳችሁኝ። እና ፎሎ አርጉኝ። ፎሎወር ፈልጋለሁ። ወዳችኋለሁ። መልካም ጊዜ ይሆንላችሁ። ከጠቀማችሁ ኮሜንት ጻፉልኝ፣ አስተያየታችሁን እቀበላለሁ። እኔ ግን ይኸው በአመት ውስጥ አመት ማልሞላኝ 9 ወር 10 ወር ነው። ሜይ 31 ነው የጀመርኩት ላስት ይር ላይ ኮንቲኒስሊ መምጣት ማለት ነው። እና ለውጥ አምጥቻለሁ፣ እግዚአብሔር ይመስገን። ፊቴም እየተሻለኝ ነው። ሊመጣ ይችላል ከወር በኋላ ግን እሱ ኦኬ ፎር ናው አም ኦኬ። ወዳችኋለሁ። ደህና ዋሉ። ታገኝ ነበርኩኝ። ባባይ